ናቲን በጣም ነው ማፈቅረው እሱን ማጣት አልፈልግም እና በቃ ይዘኝ ጥፋ አይደለው ነው ቤት በቃ እኔ አንተን ግንኙነት አልፈቀዱትም በቃ ይዘኝ ጥፋ አው የሱ ፍቅር ስለበለጠብኝ ነው ይዘኝ ሂድም ለመጥፋት የሚያሰብኩት እናቴን ብቻዋን ጥያለሁ ወጣ አልችልም አንተ ለኔ የምትከፍለው መስዋዕትነት ይሄ ብቻ ነው ሰላም ውድ የጁኒየር ቲቪ ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ ዛሬ እንግዲህ የመጣሁት ትንሽ ችግር አጋጥሞኛል ማለትም ያው ቤተሰቦቼ ከናቲ ጋር ያለኝን ሪሌሽን እና ያው ፍቅራችንን ምናምን አልፈለጉትም ስራውንም እንደዛው እና እኔ ደግሞ ያው ናቲን በጣም ነው ማፈቅረው እሱን ማጣት አልፈልግም እና በቃ ይዘኝ ጥፋ አይደለው ነው ማለት በቃ ይዞኝ ካልጠፋ በቃ ምንም ነገር ከሱ ጋር ያለኝ ነገር ያቆማል ማለት ነው እና እኔ እሱ ስለሚበልጥብኝ ያው ወደሱ እንትን ብያለሁ ነግሬዋለሁ ማለት ና በቃ ምነግር ነገር አለ ምናምን ብዬ ጠርቻለሁ እንግዲህ ልብሴ ምናን አስተካክዬ ጨርሻለሁ በቃ እሱ የሚለኝን ሰምቼ ያው እንግዲህ መሄድ ነው ማለት ነው እስቲ የሚረዳኝ ይመስለኛል እሱ ስለበለጠብኝ ነው ላይክ የሱ ፍቅር ስለበለጠብኝ ነው ይዘኝ ሂድም ለመጥፋት የሚያሰብኩት እንግዲህ እስቲ ለትንሽ ጊዜ እንደዛ አስቤያለሁ እሱም እየመጣ ነው የሚለኝን እንግዲህ አብረን እንሰማለን እኔ ብቻ ግራ ገብቶኛል ያው ምንም ይለኝ ይመስላችኋል እኔ አላቅም ብቻ ውሳኔ ልክ ነው ብዬ ነው ማስበው ምክንያቱም ስራው መቋረጥ የለበትም የኔና የሱም ነገር መቋረጥ የለበትም ብዬ ነው ማስበው እኔ መቶ ነው በቃ እስቲ እኔ እንጃ አላቅም ግራ ገብቶኛል እኔ አንቺ እንዴት ነሽ እባክሽ ፍቅሬ ደረሽ ደህና ነኝ ምንድነው ነቃ ደንገጥ በይ እንጂ ሰላም ወደ ጁኒየር ቲዩብ ቤተሰቦች እንዴት ናችሁ ቤተልሔም ዛሬ ጠርታኛለች ለአንድ ጉዳይ አብረን የምንሰማው ይሆናል አይደለ ምን ነው ዝም አልሽ አይ ምን ነገር አለ እኮ ምን ነገር አለ ቢሆንም እንደዚህ መቆዘም አለብሽ እና እንዴት እየሳኩ የሚነገር አይደለም ምን ተፈጠረ አይደብርህማ ግን የምርሽ ነው እንዴ እንዴው ማለት ምኑ ነው የሚደብረው ስለምነግር ነገር ይደብራል አይደብርህም እኔ በምን አባሽ አቅልሻለሁ ሳልሰማው ነገርኝና እንደ ሁኔታው እንሆናለን እሺ ቤት በቃ እኔ አንተን ግንኙነት አልፈቀዱትም ማለት በቃ በጣም ብዙ ጊዜም እየተደበኩኝ ነው እንትን ስለኝ ነበረው ለምንድን ምን አልፈለጉትም በቃ ከሱ ጋር ያለሽ ነገር አቁሚ አለበለዚያ ያው ከኔ ጋር እንዴት እኔ አንቺን ትቼ መኖር እችላለሁ እኮ እነሱም እንደዛ አሉ ያው እንግዲህ እኔ ደግሞ ያሰብኩት ሐሳብ አለ በሱ ላትስማማም ትችላለህ አንተ መጀመሪያ ሐሳብሽን ትይውና ለምን እንደዛ አሉ እኔ እሱን አላውቅም በቃ ያው የሚሆንሽ ልጅ አይደለም ምናምን ብቻ ብዙ ነገር ነው በቃ ያሉት እኔ ላንተ እዚህ ጋር መንገሬ ምንም ለውጥ ስለማያመጣ ባልነግረህ ነው የሚሻለው እሱን ተወውና ማለት በቃ እኔ እናንተ አብረን እንድንሰራ አይፈልጉም ሪሌሽኑን የማይፈልጉት ምን አብሮ መስራቱ ነው ወይስ ሪሌሽኑንም በቃ ሁለቱንም አብሮ መስራቱ እኔ አብሮ መስራቱ ሊቀር ይችላል ግን እኔ ቤቲ እውነት ለመናገር እኔ በጣም ነው የማፈቅርሽ አንቺን አጥቼ ማለት የሆነ ደህና ህይወት ይኖረኛልን ብዬ አላስብም እኮ አስረጃቸው እንዴ ቤቲ ዛሬ አይደለም እኮ እንደዛ እኮ ያለው በጣም እኮ ቆይቷል እኮ ያው እኔ እያሰብኩበት ምን አልሻቸው እሺ አንቺ እኔማ ምን እላቸዋለሁ በቃ ዝም ነው ያልኳቸው ለነሱ ምንም አይነት መልስ አልሰጠሁም ግን ደግሞ በቃ አሁን ልብሴ ምናን አዘጋጃጅቼ ነው የመጣሁት ያው አንተ ላናግርህና መጀመሪያ እንትን ብዬ ነው በቃ ይዘኝ ጥፋ አዎ የምርሽ ነው አዎ የምታፈቅረኝና ማብሮነታችንን የምፈልገው ከሆነ ይዘኝ ጥፋ በቃ እኔ ሳላፈቅርሽ እንዴት በጣም ነው የማፈቅርሽ እኮ በቃ እንደዛ ግን ወዴት አባቴ ይዤሽ እጠፋለሁ እሱን አንተ ታውቃለህ ምክንያቱም እኔ እዚህ ከሆንኩኝ ያው ያበቃል ማለት ነው ግንኙነታችን ስራውም ግንኙነታችንም ያቆማል ገባክ እኔ አሁን እጄ ላይ ብር እንደሌለ ታውቂያለሽ ስራም ያን ያህል እየሰራው እንዳልሆነ ታውቂያለሽ ወዴት አባቴ ይዤሽ ልሂድሽ እሱን እንግዲህ አንተ ታውቃለህ ካልኩ አይደለም እኔም ለመረዳት ሞክሪያ ፍቅሬ እንዴት ነው እኮ በቃ እኔ አሁን እየነገርኩ ነው እኮ አሁን አንተ ይዘኝ ማጠፋ ከሆነ መገናኘታችንም የለም ላይክ አሁን ተመልሼ ቤት ከገባኝ ተደብቄ ነው አሁን የሚወጣው በቃ ይነዘገጃችቻለሁ በቃ ይሄ ለሙጣት ነው የምገባው እኔ በምንም አይነት ሁኔታ ውስጥ ላንቺ እኮ ምንም አይነት መስዋዕት ለመክፈል እኮ ዝግጁ ነኝ ግን ደግሞ አሁን ያላሰብኩበት ነገር ስለሆነ ድንገት እንደዚህ ስላልሽኝ ነው እኮ አያስፈልገውም በቃ አሁን እኔ በቃ እኔ ኮሰንኩ አይበቃ አንቺ መወሰንሽማ እኮ አንድ አንተ መርጬ መጥቻለሁ አይደል
እኮ ቤቲ እንዴት እንደማደርግ አላውቅም። የምር በጣም አፈቅርሻለሁ፣ በጣም ነው የምወድሽ። ከአንቺ ጋር መኖር ምናምን እኮ ፈልጋለሁ፣ ግን ደግሞ አሁን ድንገት ተነስተን መጥፋት ማለት እኔ አሁን እዛ ጋር ቤት ታውቂያለሽ ያለውን ችግር እናቴን ብቻዋን ጥዬ ልወጣ አልችልም እኮ። ስለዚህ እንዴት አድርጌ እሺ፣ እኔ እንጃ። እሺ እኛ ጋር መኖር ትችያለሽ ነው? እንደዛ ሳይሆን መጥፋት አለብን ከዚህ አካባቢ ያንኖር እና እሺ አሁን እኔ ምን ኖር እሺ በምን አባት ይዤሽ ልጥፋሽ እንዴ? እኔ እሱን ምን አውቃለሁ? እኔ በቃ እዚህ ጋር አንተ መርጬ እስከመጣው ድረስ አንተ ደግሞ ማድረግ ያለብህን ነገር ማድረግ ነው ያለብህ። እኔ እንዴት ነው እንደዚህ ነው ልልህ እኮ አልችልም አይደል እንዴ? እኔ ነገርኩህ ነው። እዚህ ጋር አንተ መርጬ መጥቻለሁ። ላይክ ከኤንጂ ልመጣ ነው። አይ የምትል ከሆነ ደግሞ በቃ እዚህ ጋር ያቆማል ማለት ነው ሁሉም ነገር። እንዴ ለምን ያቆማል? ለምን እንደዚህ ትያለሽ? ቀላል ነው እንዴ? ምን ያህል እንደማፈቅርሽ ታውቂ የለ እንዴ? እኮ እኔም እኮ ሳልፈልግ ወይ ሳላፈቅር ቀርቼ እኮ አይደለም አይደል ቤቲ በማርያም በቃ እኔ አቅም አይፈቅድም። እሺ አንቺን ይዞ ለመጥፋት እኔ እሺ አቅም አይፈቅድም። በቃ ተረጅኝ። በቃ አሁን ደግሞ አቅም አይፈቅድም የምትል ከሆነ ደግሞ በቃ እዚህ ጋር እንደሚያበቃ እኮ እየነገርኩ ነው። በቃ እኔ ከቤት መውጣትም አልችልም። እሺ እኛ ቤት ኑሪያ። አልኖርም። እንዴት ነው የምኖረው? አንተ እንዴ አማን እንዴ አንተ ለራስህ እንዴ እኔ አልኖርም። በቃ እኔ ሁለታችን እንድንኖር ነው የምፈልገው። የምትችል ከሆነ አይ የማትል ደግሞ ከሆነ እኔ በቃ እኔ ላንተ የምከፍለው መስዋዕትነት በቃ እዚህ ድረስ ነው። አንተ ለኔ እንደዚህ የምትሆነው አንተ ለኔ የምትከፍለው መስዋዕትነት ይሄ ብቻ ነው። እኔ ላንቺ ከዚህም በላይ አደርጋለሁ እኮ ግን ደግሞ በቃ አሁን አቅሜ አይፈቅድም። ትንሽ ተረጅኛ እኮ ትንሿን ነገር ደግሞ እኔ እንትን ስለ ትንሽ ነገር እኮ አይደለም መጥፋት እኮ ቤቲ እስከ መጨረሻው እኮ ነው መጥፋት ማለት መች ልንመለስ ነው? ወይኔ እኮ በቃ ነገርኩህ። በቃ እኔ ነፃነታችንን እስከምናሳውጅ ነው እንዴ? እንዴት ነው በቃ ወዴት ይዤሽ ልጥፋሽ? ወዴት ይዤሽ? እኔ አንቺን ይዤሽ ወዴት ልሂድሽ? ምን ማለት ነው? ብቻዬን በሆነ እኮ የትም ቢሆን እኮ ጊዜ የለኝም። እዚህ ጋር ቆሜ የማወራበት ታይም እኮ የለኝም እኮ እንዴ እኔ ወይ ሳልነግርህ ዝም ብዬ ብቻዬን ብሄድ ነበረብኝ። ብቻሽን ምን ትሄጃለሽ? እሱማ ለኔ ብለሽ አይደል እንዴ እንትን እያልሽ ያለሽው? ስለዚህ አሁን ደግሞ እኔ ምርጫዬ አንተ ነህ እያልኩህ ነው። አሁንም ደጋግሜ እየነገርኩህ ነው። አይ እኔ አልችልም፣ እንደዚህ ነው፣ ገንዘብም የለኝም ምናምን የምትል ከሆነ ችግር የለውም። እኔ አርፌ ቤት እቀመጣለሁ በቃ። ከዛ እኔና አንቺ ነገር ያበቃል ማለት ነው። እሱን እየነገርኩህ ነው። አሁንም ደጋግሜ እየነገርኩህ ነው። ኧረ በስመ አብ! ኧረ ቤቲ በማርያም ለመርዳት ሞክሪ። እኔ ምን ልረዳክ እንዴ? እኔ አንተ ለምን አትረዳኝም? እኔማ ተረዳሁሽ እኮ በቃሽ፣ ተረድቼሽ እኮ ማችሉም ቪዲዮም አትስሩ እየተባለን እኮ ነው እኮ። እኔ እኮ ይሄን እኮ እንደ መጨረሻ ቪዲዮ እኮ ነው በቃ። አሁን እንደ መጨረሻም ወይም ደግሞ ቢቀጥልም የመጨረሻ ማብቂያም ሊሆን ይችላል። ገባክ? ይሄን ሲያዩት ደግሞ ምን እንደሚሉኝ እኔ አላውቅም፣ ብቻ አላውቅም። እኔ አንተ እኔን ለምንድን ነው መረዳት ያልቻልከው? እኔ አንቺ መረዳት ሳልችል ቀርቼ እኮ አይደለም ቤቲ። ምን መሰለሽ እኔ አሁን በዚህ ሰዓት አቅሜ ስላልፈቀደ ነው እንጂ እኮ ካንቺ ጋር ይዤሽ ጠፍቼ እኮ አብረን መኖሩ ምናምን እኮ ጠልቼው አይደለም እኮ። እሱ አሁን ይሄ አቅም ምናምን የምትለውን ችግር የለውም፣ እንሰራለን፣ በቃ ስራ እንሰራለን፣ ችግር የለውም። ብቻ እኔ እናንተ እንሂድ፣ በቃ እንጥፋ። ምንድን ነው ሀሳብክ? እኔ አላውቅም። በጣም ነገር አይገባኝ። ከመሬት ተነስተሽ ቤቲ አንቺ ቢያንስ አስበሽበታል። እኔ አሁን እኮ ነው የሰማሁት። እንዳትጨነቅ ብዬ ነው እኮ ሳልነግርክ ዝም ያልኩት የነበረው። አንተ እንዳትጨነቅ ብዬ እኮ ነው ላንተ አስቤ ነው እኮ እኔ እኮ እስከዛሬ ያልነገርኩህ እንጂ እኔ ብቻዬን እኮ ስጨነቅ ምን ስል የነበረው ብቻዬን እኮ ነው እኮ እኔ በጣም እየጨነቀኝ ያለው በቃ ምንም ይሄ የሚያስጨንቅ ነገር አይደለም። በቃ እሺ ችግር የለውም ተው በቃ። እኔ አንቺ ኧረ ቤቲ እንደዚህ አትሁኚ በማርያም እሺ። ቢያንስ ቆመሽ አዋሪኝ እሺ። ታዲያ ምንድን ነው የምትይው እኮ? በቃ እሺ በቀጣይ ላስተካክልና ያሉትን ነገሮች እሺ አስቤ ልንገርሽ። አስቤ እነግርሻለሁ። በቃ ምን እኮ ምን ታስባለህ? ምን አሁን ከዚህ ለየት ያለ ነገር ብታስበው በቃ አላቅማ። ቢያንስ እኮ እሺ ልረጋጋና እሺ የምትረጋጋው በቃ መወሰን ካለብህ ወስን። መወሰን ጫላቅም እሺ በቃ እኔ እንጃ። እሺ በቃ ትንሽ አንድ ቀን ስጭኝ። እሺ አንድ ቀን ብቻ። ምንድነው አንድ ቀን እኔ ከገባሁ ላልወጣ እችላለሁ እያልኩ እኮ ነው። እሺ ታዲያ አሁን ባሁን እንጥፋ ነው እያልሻለሽ? እንዴት አድርጌ? እሺ በይኝና ዛሬም ብቻ ታገሽኝ። እኔ ነገ አሳውቅሻለሁ። ይኸው ደውዬ ነገ እንደዚህ ብዬ እነግርሻለሁ። እርግጠኛ ነኝ እኮ በቃ እሺ። በቀጣይ ቪዲዮ ላይ እኔ መልስን ነው ፈልገው። እሺ በቃ እሺ ነይ ቻው በይኝ በስትክክል። እሺ እኔ ምን አደረኩ? እና ፋሚሊ እኔ እንጃ ምን እንደማደርግ አላውቅም። በእኔም ቦታ ሆናችሁ ለመረዳት ሞክሩ። እሷም ትክክል ነች በአንድ በኩል። እሷ ቤተሰቦች ካልፈለጉት የኔና የሷን ሪሌሽን የኔና የሷን ግንኙነት እነሱ ካልፈለጉት መቼስ ከነሱ ልበልጥባት አልችልም። ይሄ ደግሞ ግዴታ የውሳኔ ነገር ነው።
ውሳኔ የሚያስፈልገው ነገር ነው። ምን እንደማረግ እኔ እንጃ። በቀጣይ ቪዲዮ እስቲ ማለት የሆነ ሌላ አማራጭና ሌላ መፍትሄ ካገኘው የሆነ አብረን የምንዘልቅበት ነገር ካገኘው እሳየው በሱ እቀጥላለሁ። ካልሆነ ግን በምንም አይነት ሁኔታ በእንደዚህ አይነት ሁኔታ ይዤ አጠፋለሁ ብዬ አላስብም። ሆነን ለመናገር ግን ደግሞ የፈለገ ቢሆን ይዤ ባልጠፋም ደግሞ ቤተሰቦቿ እየጠሉኝም ወይ እነሱ እየደበራቸውም ቢሆን እኔ እሷን ማግኘቴን አላቆምም። ይሄ ለፍቅር የሚከፈል መስዋዕትነት ነው ለኔ። ብቻ አላቅም። እስቲ የሚፈጠረውን አብረን እናያለን። በቀጣይ ቪዲዮ እንመጣና ያለውን ነገር አብረን እናያለን። እናንተም እስከመጨረሻው ስለተከታተላችሁ በጣም ነው የምናመሰግነው። ሁላችሁንም እንወዳችኋለን። ሰብስክራይብ እያደረጋችሁ አበረታቱን። በጥሩ ነገር እንመጣለን ብዬ አስባለሁ። ፈጣሪ ፈቅዶ ይሄ ነገር ከተስተካከለ ማለት ነው። አሁን ከባድ ችግር ነው የገጠመን። እስቲ በቀጣይ ምን እንደሚፈጠር አላቅም። ፈጣሪ ከፈቀደ በቀጣይ ቪዲዮ እንሰራለን። ካልሆነ ደግሞ እስቲ እንደሚሆን እናደርጋለን። ብቻ ከጎናችሁ ስላላችሁ በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። ይመቻችሁ። በቀጣይ ቪዲዮ እስክንገናኝ መልካም ሳምንት።